በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታግቶ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ለሽፍቶቹ ቢከፈልም ተገድሎ መገኘቱን የቤተሰቡ አባላት ተናገሩ። በመተማ አጠቃላይ ሆስፒታል የአይን ህመም ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 ቀን 2018 ዓ.ም ምሽት እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍሉ ተጠይቆ እንደነበር የቤተሰቡ አባል ለቢቢሲ በሰጠው ቃል ገልጿል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦች ይገልጹለታል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታል መውጣቱን መስማማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ ያለ 6 መሳሪያ የያዙ ታጣቂ ሽፍቶች መጥተው እንደወሰዱት መሰማታቸውን ጨምሮ አስረድተዋል። በተወሰደበት ምሽትም አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶችም ስለ ሁኔታው መስማታቸውን ገልጸዋል። አጋቾቹም ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን የገለጹት አክለውም የሟች አቶ ዳንኤል ነጋ አጋቾች የሚናገሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የሱን ስልክ ብቻ እንደሆነ ገልጸዋል። ባለቤቱም የተጠየቀችውን 3.5 ሚሊዮን ብር እንደሌላት ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጉ ከሆነ ቶሎ ክፈይ እንዳሏት ገልጸዋል።